መቼም ስለዚህች አፕሊኬሽን ያልሰማ ሰው አለ ብዬ አላስብም። ነገር ግን አንዳንዱ ሰርቶለት እየተጠቀመባት ነው፣ አንዳንዱ ደግሞ አልሰራለት ብሎ ተቸግሯል ማለት ነው። እኔም መጀመሪያ ላይ ከፕሌይ ስቶር ላይ አውርጄ ስሞክራት ልክ እንደዚህ የቀዩ መሃል ላይ ደርሶ እየቆመ ኮኔክት ሊሆንልኝ አልቻለም ነበር ማለት ነው። አሁን ላይ ግን ያለምንም ካርድ በነፃ ኢንተርኔት እየተጠቀምኩባት እገኛለሁ ማለት ነው። ስለዚህ እምቢ ያላችሁ ካላችሁ እናንተም እንዴት አድርጋችሁ ማስተካከል እንዳለባችሁ በቀጥታ አሳያችኋለሁ። ወደ ቪዲዮው እንለፍ። ከዚህ በፊት ያወረዳችኋት እንዳለ ይሁንና ያላወረዳችሁ ፕሌይ ስቶር ላይ ሄዳችሁ ይችን በስክሪኑ ላይ የምትመለከቷትን አፕሊኬሽን ሃንድሰም ፋስት ብላችሁ ዳውንሎድ ታደርጋላችሁ። በመቀጠል ወደ ስልካችሁ ሴቲንግ ትሄዱና እዚች ሰርች ባሯ ላይ መታችሁ አይፒ ብላችሁ ትጽፋላችሁ። አይፒ ብላችሁ እንደጻፋችሁ ይሄ አይፒ አድሬስ የሚለው ይመጣል። አይፒ አድሬስ የሚለውን ስትነኩ ይሄ አይፒ አድሬስ የሚያሳይበት ይመጣላችኋል። ይሄው እንደምታዩት 206 ነው። ይሄ 10 ብሎ 206 ስለሆነ አይሆነኝም። አሁን ኤርፕላይን ሞድ አደርገዋለሁ። ከዛ መልሼ አጠፋዋለሁ። አሁንም ተመልሼ የሚመጣውን አይፒ አያለሁ ማለት ነው። 231 እና 93 እስቲ ይመጣልኝ ድረስ እንደምታዩት 247 ነው። አይሆነኝም። ከ10 ቀጥሎ 231 እና 93 መምጣት አለበት የግዲች አፕሊኬሽን እንድትሰራ ማለት ነው። ከሁለት አንዱ ሊመጣላችሁ ይገባል። በመጀመሪያ ግን ኔትወርካችሁን ከፎርጂ ወደ ስሪጂ ብታደርጉት ይመረጣል። ፈጣን ኢንተርኔት የሌለበት አካባቢ ላይ ከሆናችሁ 231 እና 93 አይፒን ለማግኘት ስሪጂ ላይ ብታደርጉት ኔትወርኩን የተሻለ ነው ማለት ነው። እንደዚህ እያደረጋችሁ እንግዲህ በድግግሞሽ 231 እና 93 እስቲገባላችሁ ድረስ መሞከር ነው ማለት ነው። አሁን እኔ እንግዲህ እንደምታዩት 93 አይፒ ገብታልኛለች። በመሃሉ ወጣና በቀጥታ ሃንድሰም አፕሊኬሽን ላይ ገብቼ ስታርት ማለት ነው የሚጠበቅብኝ ማለት ነው። ይሄው እንደምታዩት ስታርት ስለው እንደ በፊቱ መሃል ላይ አይቆምም ማለት ነው። በአረንጓዴ ሙሉ ክብ ይሰራል። ኮኔክት ሆነ ማለት ነው። ከዚህ በኋላ እንግዲህ በመሃሉ ወጣለሁ። ፈለኩት ሶሻል ሚዲያ ላይ ገብቼ ያለምንም ክፍያ ኢንተርኔት መጠቀም እችላለሁ ማለት ነው። እናንተም እንግዲህ ጓደኞቼ በዚህ መልኩ የተሻለ አይፒ መርጣችሁ በማገናኘት በነፃ ኢንተርኔት መጠቀም ትችላላችሁ ማለት ነው። ቪዲዮ ከጠቀማችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር ማድረግ እንዳትረሱ። በሌላ ስራ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ወዳችኋለሁ። ቻው